እንኳን ወደ ሞጁል 9 በደህና መጡ ልብስ ማጠብ መተኮስ እና ማጠፍ ስልጠና የዛሬው ክፍለ ጊዜ የ12 ደቂቃ ጥልቅ ስልጠና ይሆናል። ልብስ ማጠብን ብቻ ሳይሆን በጂክክ ዶሜስቲክ ሲስቴም ደረጃዎች እንዴት ብቁ መሆን እንደሚቻል እንማራለን። እንኳን ወደ ሞጁል 9 በደህና መጡ ልብስ ማጠብ መተኮስ እና ማጠፍ ስልጠና የዛሬው ክፍለ ጊዜ የ12 ደቂቃ ጥልቅ ስልጠና ይሆናል። ልብስ ማጠብን ብቻ ሳይሆን በጂክክ ዶሜስቲክ ሲስቴም ደረጃዎች እንዴት ብቁ መሆን እንደሚቻል እንማራለን። ለእያንዳንዱ ዝርዝር ነገር የምንሰጠው ትኩረት ይለየናል። ከጨርቆች ሳይንስ እንጀምር። ጥጥ ተፈጥሯዊ ቢሆንም በትክክል ካልተያዘ ሊኮማተር ይችላል። ሁልጊዜ በጥንቃቄ ያዙት። ሐር በጣም ውድ ጨርቅ ነው። ክሮቹ ስስ ስለሆኑ ለፀሐይ ብርሃን ወይም ለሙቅ ውሃ መጋለጥ የለባቸውም። በጥንቃቄ መያዝ በጣም አስፈላጊ ነው። እንደ ፖሊስተር ያሉ ሰው ሰራሽ ጨርቆች ጠንካራ ቢሆኑም ለሙቀት በጣም ስሜታዊ ናቸው። ሁልጊዜ ዝቅተኛ ሙቀት ይጠቀሙ። የሱፍ ልብሶች ልዩ እንክብካቤ ይፈልጋሉ። እንዳይጎተቱ በፍጹም ሰቅላቸው አታድርጉ። ይልቁንም ጠፍጣፋ ቦታ ላይ ዘርጉት። የሳሙና ምርጫ በጣም አስፈላጊ ነው። እኛ የምንጠቀመው የሐላል ደረጃዎችን የሚያሟሉ እና ለልብሶች ደህንነታቸው የተጠበቀ ኬሚካሎችን ብቻ ነው። ለልብስ ማጠቢያ ሁልጊዜ የቢጫ መሳሪያ ኮድ ያላቸውን መሳሪያዎች ብቻ ይጠቀሙ። ይህም ንጽህናን ያረጋግጣል። ስራ ከመጀመሪያው በፊት የሥራ ቦታውን ያዘጋጁ። ንጹህና የተደራጀ ቦታ ስራውን ቀልጣፋ ያደርጋል። የመተኮሻ ቦርዶ ንጹህ መሆኑን ያረጋግጡ። ልብስ ወደ ማሽን ውስጥ ከመክተቶ በፊት እያንዳንዱን ልብስ ይፈትሹ። በተለይ ለቆሸሹ የኮላርና የእጅጌ ቦታዎች ትኩረት ይስጡ። ለቀለም እድፍ ውሃ አይጠቀሙ። ከአልኮል የተሰራ ማጽጃ በመጠቀም እድፉን በቀስታ ወደ ውጭ ይግፉት። በፍጹም አይፈግፍኩት። የቡና ወይም የሻይ እድፍ እንዳይሰርግ ወዲያውኑ በቀዝቃዛ ውሃ ያጥቡት። የነጭ ኮምጣጤና የውሃ ድብልቅ ለዚህ በጣም ጥሩ ነው። ለዘይት እድፍ የዕቃ ማጠቢያ ሳሙና ይጠቀሙ። በቀስታ በመቀባት ለ15 ደቂቃ ያህል ይተውት። ይህም ዘይቱን ለማጥፋት ይረዳል። እንደ ሊፕስቲክ ያሉ የመዋቢያ እድፎችን በልዩ እድፍ ማጥፊያ ያጽዱ። እንዳይስፋፋ በፍጹም አይፈግፍኩት። አሁን ስለ ማጠቢያ ማሽኖች እናውራ። እንደ ባለሙያ ስለ ማሽኑ እያንዳንዱ መቼት እና አጠቃቀም ማወቅ አለቦት። ለስ ልብሶች ሁልጊዜ ዴወካቲ የሚለውን መቼት ይጠቀሙ። ይህም ልብሶቹ በማጠብ ጊዜ እንዳይበላሹ ያደርጋል። የውሃ ሙቀት ምርጫ በጣም አስፈላጊ ነው። በጣም ሙቅ ውሃ ልብሶችን ሊያኮማትር ይችላል። ከ30 እስከ 40 ዲግሪ ሴልሺየስ ተመራጭ ነው። በማሽኑ ውስጥ ሁልጊዜ የአንድ እጅ መግቢያ ያህል ክፍተት ይተው። ይህም ልብሶቹ በነፃነት እንዲንቀሳቀሱና በደንብ እንዲታጠቡ ይረዳል። ልብሶችን መለየት በቀለም ብቻ አይደለም። ከባድ ጂንስን ከስ ልብሶች ጋር አያጥቡ። መስጂያኖ ልብሱን ሊያበላሽ ይችላል። የቶብ አጠባበብ ጥበብ ነው። የውጭው ገጽታና ውበት እንዳይበላሽ ሁልጊዜ ልብሱን ዘቅዝቀው ያጥቡት። ጌጣጌጥ ያላቸውን አባያዎችን በእጅ ማጠብ የተሻለ ነው። ማሽን የሚጠቀሙ ከሆነ በልዩ የልብስ ከረጢት ውስጥ አድርገው ያጥቡት። አሁን ወደ በጣም አስፈላጊው ደረጃ ደርሰናል። መተኮስ። በትክክል የተተኮሰ ልብስ ለስራው ያለዎትን ክብርና ትጋት ያሳያል። ሱሪ ላይ ትክክለኛ ቅርጽ መስራት ጥበብ ነው። ስፌቶቹን በትክክል በማስተካከል ከላይ ወደ ታች በመጫን ይተኩስ። የፊተኛውና የማለኛው ቅርጽ በትክክል መገጣጠም አለበት። በእንፋሎት በመታገዝ ሁሉን መጨማደዶች በቀላሉ ያስወግዱ። ቅርጽ ላላቸው ልብሶች በሚተኩሱበት ጊዜ እንዳይነቃነቁ በፒን ያዟቸው። ይህም ፍጹም የሆነ ውጤት ይሰጣል። እያንዳንዱን ቅርጽ ለብቻው ከላይ ወደ ታች ይተኩሱ። ብዙ እንፋሎት በመጠቀም ልብሱ አዲስ እንዲመስል ያድርጉ። ከቶፕ ኮላር ጀምሮ መጨማደድ እንዳይኖር ከውስጥ ወደ ውጭ ይተኩሱት። ንጹህ ኮላር ለልብሱ ውበት ይሰጣል። ቀጣዩ ደረጃ የእጅጌ መጨረሻዎች ናቸው። ዘርግተው ሁለቱንም ወገን በጥንቃቄ የተኩሱ። ስፌቶቹ መገጣጠም አለባቸው። የልብሱን ዋና አካል ሲተኩሱ ረዘም ያሉ እንቅስቃሴዎችን ይጠቀሙ። ልብሱን ሳይስቡ መተኮሻው እንዲንሸራተት ያድርጉ። ለአባያ ሁልጊዜ መከላከያ ጨርቅ ይጠቀሙ። ይህም በልብሱ ላይ የመተኮሻ ምልክት እንዳያርፍ ይከላከላል። ንጽህና የሥራችን መሰረት ነው። ማጠቢያ ክፍሉንና ማሽኑን ሁልጊዜ ከጀርም የጸዳና ንጹህ ማድረግ የእርስዎ ኃላፊነት ነው። ለመተኮሻው ጥሩ ውጤት እንዲሰጥ የታችኛውን ክፍል ሁልጊዜ በልዩ ማጽጃ ያጽዱ። ንጹህ መተኮሻ ለልብሱ ውበት ይሰጣል። የማድረቂያ ማሽኑን ማጣሪያ ከእያንዳንዱ አጠቃቀም በኋላ ያጽዱ። ይህም ልብሶች በፍጥነት እንዲደርቁ ይረዳል። የማጠቢያ ማሽኑን በየወሩ ያጽዱ። ይህም የደረቁ ሳሙናዎችንና ቆሻሻዎችን በማስወገድ የማሽኑን ዕድሜ ያራዝማል። ወደ ልብስ አጠፋ። እንኳን ደህና መጡ። የሆቴል አይነት አጠፋ ለስራው ከፍተኛ ጥራትና ሙያዊ ገጽታ ይሰጠዋል። ፎጣውን በመጀመሪያ በቁመቱ በሶስት እኩል ቦታዎች ያጥፉት። ጠርዞቹ በትክክል መገጣጠማቸውን ያረጋግጡ። ከዚያም በጥብቅ ይጥቅልሉት። ይህም ለዓይን የሚስብ መሆኑን ባለፈ ቁምሳጥን ውስጥ ቦታ አይይዝም። የአልጋ ልብሶችን ለማጠፍ የሌላ ሰው እርዳታ ይጠይቁ። ልብሶቹን ቀጥ አድርገው በንጽህናና በጥንቃቄ ያጥፏቸው።
የአልጋ ልብሶችን ማዕዘናት እርስ በእርስ በማስገባት ጠፍጣፋ እንዲሆኑ ያድርጉ። ከዚያም እንደ ተራ ልብስ ያጥፏቸው። ሸሚዞችን ሲያጥፉ የአጠፋ ሰሌዳ ይጠቀሙ። ይህም ሁሉም ሸሚዞች እኩል መጠን እንዲኖራቸውና ቁምሳጥኑ የተስተካከለ እንዲሆን ያደርጋል። አንዳንድ አስቸጋሪ እድፎችን እንመልከት። አንድ ባለሙያ ለማንኛውም እድፍ ትክክለኛ መፍትሄ ማግኘት አለበት። ለደም እድፍ ሁል ጊዜ በጣም ቀዝቃዛ ውሃ ይጠቀሙ። ሙቅ ውሃ እድፉ በጨርቁ ላይ ተጣብቆ እንዲቀር ያደርገዋል። ለዝገት እድፎች የሎሚ ጭማቂና ጨው ይጠቀሙ። ፀሐይ ላይ ማስቀመጥ እድፉ በፍጥነት እንዲጠፋ ይረዳል። ወይን በፈሰሰበት ቦታ ላይ ወዲያውኑ ጨው ይነስንሱ። ጨው ወይኑን ይመታዋል። ከዚያም በቀዝቃዛ ውሃ ያጥቡት። ለሳር እድፎች የኮምጣጤና የቤኪንግ ሶዳ ድብልቅ ይጠቀሙ። ይህም አረንጓዴውን እድፍ ከልብሱ ላይ ያስወግዳል። ስራው የሚጠናቀቀው የመጨረሻ ምርመራ ሲያደርጉ ነው። ልብሱን በብርሃን በመፈተሽ መጨማደድ አለመኖሩን ያረጋግጡ። በመጨረሻም በጥቁር ልብሶች ላይ የሚታዩ ትናንሽ ስባሪዎችን ለማስወገድ ሊንት ሮለር ይጠቀሙ። ቁልፎችና ዚፖች በትክክል መስራታቸውን ያረጋግጡ። የላላ ቁልፍ ካለ ደንበኛው ከመውሰዱ በፊት ወዲያውኑ ይስፉት። ልብሶች ከብክለት እንዲጠበቁ አየር በሚያስገቡ የልብስ ከረጢቶች ውስጥ ያስቀምጧቸው። ይህም ለረጅም ጊዜ ይጠብቃቸዋል። ለደንበኛው ትንሽ ማስታወሻ በመተው ስራው በልዩ ጥንቃቄ እንደተከናወነ ይግለጹላቸው። ይህ መልካም ስሜት ይፈጥራል። በታጠፉት ልብሶች መካከል ጥሩ መዓዛ ያላቸውን ነገሮች ያስቀምጡ። ይህም ደንበኛው የሆቴል አይነት ስሜት እንዲኖረው ያደርጋል። እንደ ጂክክ ዶሜስቲክ ባለሙያ የእርስዎ ሥራ ለቤቱ ሰላምና ክብር ይሰጣል። በሙያውና በሥራው ጥራት ይኩሩ። ልብሶችን በየአይነታቸውና በቀለማቸው በመደርደር ቁምሳጥኑን ያሳምሩ። ይህም ልብሶችን በቀላሉ ለማግኘት ይረዳል። ጫማዎችን ሲያስቀምጡ ሁልጊዜ የጫማ ቅርጽ መጠበቂያ ይጠቀሙ። ይህ እርጥበትን ይመጣል እንዲሁም ቆዳው እንዳይኮማተር ይረዳል። የሐር ከረባትን በቀጥታ በመተኮሻ አያሳርፉበት። ቅርጹን ለመጠበቅ ሁልጊዜ ቆሞ የሚተኩስ የእንፋሎት ማሽን ይጠቀሙ። የሱፍ ጃኬቶችን ከለበሱ በኋላ በልዩ ብሩሽ ይጥረጓቸው። ይህም አቧራን ያስወግዳል እንዲሁም የልብሱን ዕድሜ ያራዝማል። መሳሪያዎቹን በጥንቃቄ ያዙ። በውስጡ ቆሻሻ እንዳይከማች ሁልጊዜ የመተኮሻውን የውሃ ማጠራቀሚያ ባዶ ያድርጉ። ትክክለኛውን የልብስ መስቀያ ይምረጡ። ለካፖርቶች የእንጨት መስቀያዎችን እንዲሁም ለስ ልብሶች በስፖንጅ የተሸፈኑ መስቀያዎችን ይጠቀሙ። ሹራብ ላይ ያለውን ትርፍ ውሃ ለማስወገድ በንጹህ ፎጣ ውስጥ ጠቅልለው ይጫኑት። በፍጹም በእጅዎ አይጭመቁት። ጥቁር ቀለም ያላቸውን የሐር ልብሶች ሁልጊዜ ዘቅዝቀው ይተኩሱ። ይህ በልብሱ ላይ የመተኮሻው ምልክት እንዳያርፍ ያደርጋል። በሸሚዝ ኮላር እና እጅጌ ላይ ብቻ በጣም ስስ የሆነ ካባ ይረጩ። ብዙ ካባ ልብሱን በጣም ደረቅ ያደርገዋል። ለስ የውስጥ ልብሶች የክሊፕ ማድረቂያዎችን ይጠቀሙ። በቀጥታ ለፀሐይ ብርሃን ሳይጋለጡ በጥላ ስር አየር በሚገባበት ቦታ ያደርጉ። በመተኮሻው ላይ ያለውን የራስ ማጽዳት ስርዓት በየጊዜው ያሰራው። ይህ በእንፋሎት ቀዳዳዎች ውስጥ የተጠራቀመውን ቆሻሻ ያስወግዳል። የክረምት ብርድ ልብሶችን አየር በማያስገቡ የቫኪዩም ከረጢቶች ውስጥ ያከማቹ። ይህ ቦታ ይቆጥባል እንዲሁም ከጉዳት ይጠብቃቸዋል። የቁምሳጥኑን አቀማመጥ ካርታ ያዘጋጁ። እያንዳንዱ ዕቃ የራሱ የሆነ ቋሚ ቦታ እንዲኖረው በማድረግ ስራውን ያቃሉ። የራስዎን የልብስ ሽቶ ማዘጋጀት ይችላሉ። ጥቂት የላቬንደር ዘይት ጠብታዎችን ከውሃ ጋር በመቀላቀል በአልጋ ልብሶች ላይ ይረጩ። ጌጣጌጥ ያላቸውን ልብሶች በወፍራም ፎጣ ላይ ዘቅዝቀው ይተኩሱ። ይህ ጌጣጌጦቹ እንዳይጎዱና እንዳይሰበሩ ይከላከላል። ዚፕ ከተቀረቀረ እዚህ ላይ ትንሽ ሻማ ወይም የእርሳስ ጫፍ ይቀቡበት። ይህ ዚችን በማለስለስ በቀላሉ እንዲከፈት ያደርገዋል። ካልሲዎችን ሁልጊዜ በተዳምር ያስቀምጡና ያጥፏቸው እንጂ አይጠቅልሏቸው። መጠቅለል የካልሲውን ላስቲክ ሊያላለው ይችላል። ከእያንዳንዱ አጠቃቀም በኋላ የማጠቢያ ማሽኑን በላስቲክ ይጠርጉ። ውሃ ከተጠራቀመ ሻጋታ ሊፈጠር ይችላል። ከልብስ በተጨማሪ ማጠቢያ ማሽኑም እንክብካቤ ይፈልጋል። ባክቴሪያዎችን ለመግደል በየወሩ የሙቅ ውሃ ውደት በልዩ ማጽጃ ያካሂዱ። በማሽኑ ጀርባ ያለውን የውሃ መግቢያ ማጣሪያ ማጽዳቱን አይርሱ። የተዘጋ ማጣሪያ የውሃውን ፍሰት ሊቀንሰው ይችላል። የክረምት ልብሶችን ከማስቀመጡ በፊት ሁሉም በደንብ መታጠባቸውን ያረጋግጡ። ያልጠፋ እድፍ ነፍሳትን ሊስብ ይችላል። ከኬሚካል ይልቅ ተፈጥሯዊ የዝግባ እንጨት ብሎኮች ይጠቀሙ። ልብሶችን ከነፍሳት ከመጠበቅ ባለፈ ጥሩ መዓዛ ይሰጣል። የቤት እንክብካቤ መጋረጃዎችንም ያካትታል። አቧራን ለማስወገድ መጋረጃዎችን ከቦታቸው ሳይወርዱ ቆሞ የሚተኩስ ማሽን ይጠቀሙ። ከመጋረጃው ላይኛው ክፍል ጀምረው ቀስ ብለው ወደ ታች ይውረዱ። ትኩስ እንፋሎት የአቧራ ትኋኖችን እና አለርጂዎችን ይገድላል። ውድ የሐር ሻርፖች ጥንቃቄ ይፈልጋሉ። በቀጥታ የተኩሷቸው። ሁልጊዜ መከላከያ ጨርቅና ዝቅተኛ ሙቀት ይጠቀሙ። ለትምህርት ቤት ወይም ለሥራ የደንብ ልብሶች ትክክለኛነት ዋናው ነገር ነው። ሱሪውን በሚገባ ይተኩሱ።
የተተኮሱ የደንብ ልብሶችን በተገቢው ርቀት ይስቀሉ። ለብሰው እስኪወጡ ድረስ እንዳይጨማደዱ በቂ ክፍተት ይተው። የቆዳ ጫማዎችን በደረቅ ቦታ ያስቀምጡ። ቆዳው አየር እንዲያገኝ የጥጥ የጫማ ከረጢቶችን ይጠቀሙ። የቆዳ ጃኬት ማጠቢያ ማሽን ውስጥ መግባት የለበትም። እድፍን በእርጥብ ጨርቅ ያጽዱና በየጊዜው ልዩ ቅባት ይጠቀሙ። ከክፍሉ ከመውጣቱ በፊት ሁሉም መስቀያዎች ወደ አንድ አቅጣጫ መዞራቸውን ያረጋግጡ። ይህም ከፍተኛ የአገልግሎት ደረጃን ያሳያል። ለከበዱ የሐር ልብሶች በውስጥ በኩል ሌላ የጥጥ ጨርቅ በማልበስ በእንፋሎት ይተኩሱ። ይህም የልብሱን ተፈጥሯዊ ቀለም ከሙቀት ይጠብቃል። ሥራ ከመጀመሪያው በፊት ሁልጊዜ የመተኮሻውን የታችኛውን ክፍል ይፈትሹ። የቀረ ቆሻሻ ነጭ ልብሶችን ሊያበላሽ ይችላል። ከረባቶችንና የኪስ መሃረቦችን በቀስታ በመጠቅለል በክፍልፋይ መሳቢያዎች ውስጥ ያስቀምጧቸው። ይህም ቅርጻቸው እንዳይበላሽ ይረዳል። የስፖርት ልብሶችን ያለ ልብስ ማለስለሻ ማጠብ ይመረጣል። ማለስለሻዎች የልብሱን አየር የማስገባት አቅም ሊቀንሱ ይችላሉ። ስለ ጨርቁ አይነት እርግጠኛ ካልሆኑ ሙሉውን ልብስ ከመተኮሶ በፊት የማይታይ ትንሽ የልብሱ ክፍል ላይ ይሞክሩ። የሱፍ ልብሶችን ከትከሻው ጋር በሚመጣጠን ወፍራም የእንጨት መስቀያ ላይ ይስቀሉ። ይህም የጃኬቱ ቅርጽ እንዳይበላሽ ይከላከላል። የልብስ ማጠቢያ ክፍሉ ሁልጊዜ በንጽህና መጠበቅ አለበት። ስራውን ሲጨርሱ ሁሉም ዕቃዎች ወደ ቦታቸው ይመልሱ። የቆሸሹ ልብሶች ቅርጫት በየቀኑ መጽዳት አለበት። ይህም በልብሶቹ ላይ መጥፎ ሽታና ባክቴሪያ እንዳይፈጠር ይረዳል። የልብስ ማድረቂያውን ማጣሪያ ሁልጊዜ ያጽዱ። ንጹህ ማጣሪያ ልብሶች በፍጥነት እንዲደርቁና የኤሌክትሪክ ፍጆታ እንዲቀንስ ይረዳል። ለልብስ ጥራት የውሃ ማለስለሻ መጠቀም ጠቃሚ ሊሆን ይችላል። ይህም ልብሶች ሳይበላሹ ረጅም ጊዜ እንዲቆዩ ያደርጋል። ለመተኮሻው ሁልጊዜ የተጣራ ውሃ ይጠቀሙ። ተራ የቧንቧ ውሃ በመተኮሻው ውስጥ ቆሻሻ እንዲከማች ሊያደርግ ይችላል። ሐርን ሲያጥፉም ሆነ ሲተኩሱ በፍጹም በኃይል አይሳቡት። ሐር በቀላሉ ሊቀደድ የሚችል ጨርቅ መሆኑን ያስታውሱ። ልብሶችን ከማጠቦ በፊት ሁሉም ዚፖች መዝጋትዎን ያረጋግጡ። ክፍት ዚፖች ሌሎች ልብሶችን ሊቀዱ ይችላል። ልብሶችን ዘቅዝቆ ማጠብ ቀለማቸውን ይጠብቃል። በተለይ ለጂንስና ለጥቁር ልብሶች ይህ በጣም አስፈላጊ ነው። እድፍ ሲያዩ ወዲያውኑ እርምጃ ይውሰዱ። እድፉ በቆየ ቁጥር ለማስወገድ ይበልጥ አስቸጋሪ እየሆነ ይሄዳል። ልብሶችን ካጠቡና ከተኮሱ በኋላ የወጡ ክሮች ካሉ በጥንቃቄ ኩረቱ። ይህ ለልብሱ አዲስና ንጹህ ገጽታ ይሰጠዋል። በጣም ሲሆኑ ልብሶችን ለማጠብ ሁልጊዜ መረብ ያላቸውን የልብስ ከረጢቶች ይጠቀሙ። ይህም ልብሶቹ እንዳይጎዱ ይከላከላል። ሸሚዞችን በልብስ መስቀያ ላይ ሲሰቅሉ ቢያንስ የላይኛውን ቁልፍ ይቆልፉ። ይህም የኮላሩ ቅርጽ እንዳይበላሽ ይረዳል። የመተኮሻውን የኤሌክትሪክ ገመድ በጥንቃቄ ያዙ። ገመዱ እንዳይሰነጠቅ ወይም እንዳይቆረጥ ሁልጊዜ በንጽህና ጠቅልለው ያስቀምጡት። ስራውን ሲያጠናቅቁ ክፍሉን አንድ ጊዜ በአይንዎ ይቃኙ። ሁሉም ነገር የተደራጀና ንጹህ መሆኑን በድጋሚ ያረጋግጡ። የልብስ ማጠቢያ ስራ ከፍተኛ ትዕግስትና ትኩረት የሚጠይቅ ሙያ ነው። የእርስዎ ጥራት ያለው ስራ የቤተሰቡን ደስታ ይጨምራል። በስራው ሁልጊዜ ኩራት ይኑርዎት። ሙያዊ ብቃቱና ለእያንዳንዱ ዝርዝር ነገር የሚሰጡት ትኩረት የእርስዎ መለያ ነው። እንደ ጂክክ ዶሜስቲክ አባልነታችሁ በአገልግሎታችሁ ጥራት ሁልጊዜ ተወዳዳሪ የሌላችሁ ሁኑ። እንኳን ደስ አለዎት! አሁን በልብስ አያያዝ ሙሉ የጂክክ ዶሜስቲክ ባለሙያ ሆነዋል። በስራው ላይ ከፍተኛ ውጤት እንዲኖራችሁ እንመኛለን። ይህንን ስልጠና ስለጨረሱ አመሰግናለሁ። ሁልጊዜ ስራውን በጥራት መስራትዎን ይቀጥሉ። ደህና ሁኑ። የመተኮሻውን የእንፋሎት ቀዳዳዎች በየጊዜው ያጽዱ። ይህም በልብሶች ላይ ነጭ የኖራ ምልክት እንዳይፈጠርና የእንፋሎት ፍሰቱ እንዲስተካከል ያደርጋል። የመተኮሻውን የውሃ ማጠራቀሚያ በየጊዜው በንጹህ ውሃ ያጥቡት። ይህም በውስጡ ባክቴሪያና መጥፎ ሽታ እንዳይፈጠር ይረዳል። የእርስዎ ሙያዊ ብቃት የሚለካው በስራው ጥራትና በንጽህናው ነው። ሁልጊዜ ለተሻለ ውጤት በትጋት ይስሩ። በሚቀጥለው ሞጁል ስለ ጊጋባይት ታወር እና ማጅዋይስ በዝርዝር እንማራለን። እስከዚያው ድረስ ስራችሁን በጥራት ቀጥሉ። ለተጨማሪ መረጃ ድረገጻችንን ጂክክ ዶሜስቲክ ኮም ይጎብኙ። እናመሰግናለን። ደህና ሁኑ። ያስታውሱ፣ የእርስዎ አገልግሎት የእኛ መታወቂያ ነው። ሁልጊዜ ምርጡን ውጤት ማምጣታችሁን ቀጥሉ። ይህ ቪዲዮ ለስልጠና ዓላማ ብቻ የተዘጋጀ ነው። መብቱ በሕግ የተጠበቀ ነው። ይህንን ስልጠና ስለጨረሱ እናመሰግናለን። በሚቀጥለው ሞጁል እንገናኝ።